እውነተኛ ጠላት ማን ነው? ምድር ላይ ብዙ ጠላት አለ። ምድር እጅግ በጣም ከባድ ፈተና ያለበት ወጣ ወረድ ያለበት እጅግ ከባድ የሆነበት ስፍራ ነው። የኤፌሶን መጽሐፍ ላይ ምዕራፍ 6 ከቁጥር 11 እስከ 17 ያለውን ክፍል በዚህ ክፍል ላይ የሚያስረዳው ክፍል ለመንፈሳዊ ጦርነት ነው። ብርቱ ጦርነት ያለው በመንፈስ ዓለም ውስጥ ነው እንጂ በዚህ በጉዝ በሚታየው ዓለም ውስጥ አይደለም። ዓለም ላይ ያለው እና አሜሪካም አረብም ሁሉ ጦርነት ቢያካሄዱ ያ ጦርነት እናንተ የምታዩት ጦርነት ጀመራ በመንፈሳዊ ዓለም ውስጥ ተካሂዷል። በመንፈሳዊ ዓለም ውስጥ የተካሄደው ጦርነት ነው በጉዙ ዓለም ውስጥ የሚካሄደው ጦርነት። ሐዋርያው ጳውሎስ ሲጽፍ በኤፌሶን መጽሐፍ ላይ ምን ይላል? መንፈሳዊ ጦርነት ይላል። በዚህ መንፈሳዊ ጦርነት ጠላት ማን እንደሆነና በዚህ በጉዙ ጦርነት ደግሞ ማን እንደሆነ ዛሬ እናያለን። እውነተኛ የኛ ጠላት ማን? ይሄን ርዕስ ያመጣሁት ለክርስቲያኖች ነው። እናንተ የእግዚአብሔር ልጆች ጌታ ኢየሱስን የምትከተሉት የጌታ ኢየሱስ ተከታዮች የእናንተ እውነተኛ ጠላት ማን እንደሆነ ማየት አለባችሁ። የዲያብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ልበሱ። ለካ የእግዚአብሔር ጦር ዕቃ አለ፣ ይለበሳል። ያ ጦር ዕቃ ካልለበስክ መዋጋት አትችልም። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህ ጨለማ ዓለም ገዢዎች በሰማያዊ ስፍራ ያሉት። ለምሳሌ የኛ ጠላቶች ብዙ ሰው የሚያስበው በምድር ብቻ አይደለም፣ በሰማያዊ ስፍራ ሁሉ እነዚህ ጠላቶች በሰማይም ሁሉ አሉ። ብዙ ክርስቲያን የሚሸወደው እነዚህ ጠላቶች በምድር ላይ ብቻ የሚዞሩ ይመስላቸው አይደለም፣ በሰማይም አለው። ክርስቲያኖች 3 መራራ ጠላቶች ያጋጥማቸዋል። አንደኛው ጠላት ዓለም ነው። ሁለተኛው ጠላት ስጋ ነው። ሶስተኛው ጠላት ዲያብሎስ ነው። ዓለም የራሱን የቻለ ጠላት ነው ለኛ። ይሄ የለበስነው ስጋ ሁለተኛ ጠላታችን፣ ሶስተኛ ጠላታችን ደግሞ የመጨረሻው ዲያብሎስ ነው። እነዚህ ጠላቶችን መጽሐፍ ቅዱስ ምን ይላል? መራራ እንዱ ዝም ብሎ አንተ ነካ አርጎ የሚያልፍ ጠላት ሳይሆን እጅግ የሚመሩ መራራ የማይታኘኩ ጠላቶች። ዓለም ጋር መዋጋት ማለት በመንፈስ ዓለም ነው። ከስጋ ጋር መዋጋት ማለት በመንፈስ ዓለም ነው። ዲያብሎስ ጋር ይዋጋሉ ካል በመንፈስ ዓለም ነው። እነዚህ ጠላቶችን በምንድን ነው የምንዋጋው? የእግዚአብሔር ጦር ዕቃ ትእዛዝ። ሁለተኛው ጠላትን ዲያብሎስን ተቃውሙት።